ዛሬ ጉዟችንን በኤረር ተራራ ለማሳለፍ በጠዋት ተነስተን ጉዞ ጀመርን። ይህ መንደር የሽምብራው መንደር ይባላል። በዚህ መንደር የሚኖሩ ህዝቦች ከአንድ ትልቅ የሽምብራ ዛፍ ጥላ ስር እንደሚኖሩ ይናገራሉ አለች ወዳጄ ጥበብ ድካማችንን የምንረሳበትን ወቅት ልታመጣ ፈልጋ። ታዲያ የሽምብራ ዛፍ የት አለ? እርግጥ ነው አንተ እንዳልከው ይህ የሽምብራ ዛፍ ከዚህ ተቀምጠን ያየነው አይደለም። ነገር ግን ከዚህ በስተጀርባ በሚገኘው በማይታየው ዓለም ውስጥ ተቀምጦ ይገኛል። በዚህ በሚታየው ምድራዊ ዓለም ግን ንግርቱ ብቻ ቀርቷል። ንግርት ምንድነው? ንግርት በማይታየው ምድራዊ ዓለም የሚገኝን እውነት በዚህ በሚታየው ምድራዊ ዓለም ላይ በህይወት ሂደት የሚገለጥበትን ሂደት መስሎ የሚያስረዳን ነው። አፈ ታሪክ እንደማለት ነው። ንግርት አፈ ታሪክ አይደለም። ታዲያ ምንድነው? ተረት ነው? ተረትም አይደለም። ታዲያ ምንድነው አልኳት። ከዚህ ውጪ ምን ልትመልስልኝ እንደምትችል ገርሞኝ እየሳኩኝ። ይህንን በዚህ መንደር ላይ ባለው ንግርት ላስረዳህ። የሽምብራው መንደር ንግርት እንዲህ ሲል ይጀምራል። በድሮ ጊዜ 3 ወንድ ልጆች የነበሩት አንድ ጥበበኛ ሰው ነበረ። ምንም እንኳን ይህ ሰው እጅግ ጥበበኛ መሆኑ ይነገርለት እንጂ ይህ ነው የሚባል ሀብትና ንብረት ግን አልነበረውም። ከዕለታት አንድ ቀን ይህ ጥበበኛ ሰው 3ቱን ወንድ ልጆቹን ጠርቷቸው እንዲህ ሲል ነገራቸው። እንግዲህ ልጆቼ፣ መቼም ቢሆን በዚህ ምድራዊ ዓለም ላይ ስትኖሩ ከሀብት በረከትን፣ ከዝና ደግሞ ስምን አስቀድሙ። እኔም ለእናንተ ለልጆቼ የማወርሳችሁ ሀብትን ሳይሆን በረከትን፣ ዝናን ሳይሆን ስምን ነው። ይህንን ደግሞ እኔ ስሞት ትወስዱ ዘንድ ከዚህ ሳጥን ውስጥ አስቀምጬላችኋለሁ አላቸው። 3ቱ ወንድማማቾችም ለጊዜው አባታቸው የተናገረውን ነገር ባይገባቸውም አባታቸው የነገራቸውን ተቀብለውና ወደፊት ራሳቸውን የሚችሉበትን ነገር በሳጥን ቆልፎ እንዳስቀመጠላቸው አምነው ይኖሩ ጀመረ። ከትንሽ ዓመታት በኋላ የእነዚህ 3 ወንድማማቾች ልጆች አባት የሆነው ጥበበኛ ሰው ሞተ። ልጆቹም በአባታቸው ሞት የተሰማቸውን ሐዘን እንደጨረሱ ያንን አባታቸው ያስቀመጠላቸውን ሳጥን ከተቀመጠበት ስፍራ አምጥተው ከፈቱት። ነገር ግን በሳጥኑ ውስጥ ያገኙትን እነሱ እንዳሰቡት ወርቅና ብር ሳይሆን አንድ ትንሽ ወረቀት ብቻ ነበረ። በዚህ በትንሽ ወረቀት ላይም ዘሬን በሽምብራ ዛፍ ጥላ ስር በበረከትና በስም አሳረፍኩ የሚል ጽሑፍ ብቻ ሰፍሮ ይገኛል። ልጆቹ ግራ ገባቸው። እነዚህ 3 ወንድማማቾችም አባታቸው እነሱ እንዳሰቡት ለኑሯቸው የሚሆን ወርቅና ብር እንዳላስቀመጠላቸው ሲያውቁ ተስፋ ቆረጡ። በአባታቸውን ቤት ትንሽ ዓመታት ከተቀመጡ በኋላ ችግር ስለጠናባቸው ከዛ ሀገራችን ሰው ቤት ተቀጥረን ከምንሰራ ሰው ከማያውቀው ሀገር ሄደን አገልጋይ ብንሆን ይሻላል ብለው ሀገራቸውን ጥለው ተሰደዱ። እነዚህ 3 ወንድማማቾችም ከኖሩበት ሀገር ብዙ ርቀው ከአንድ በግብርና ስፍራ ላይ ተሰማርቶ ከሚገኝ ባለጸጋ የሆነ ሰው ቤት ተቀጠሩ። እነዚህ 3 ወንድማማቾች በዚህ ሁኔታ ከባለጸጋው ገበሬ ቤት በግብርና ስራ ተቀጥረው ማገልገል ጀመሩ። በየዓመቱ ለዚህ አገልግሎታቸው 2 ስልቻ እህል ያገኛሉ። እነሱም ይህን እህል ከገበያ ወስደው በመሸጥ በህይወታቸው ውስጥ ለሚገለገሉባቸው አነስተኛ ነገሮች ያውሉታል። እንዲሁ በአጠቃላይ የእነዚህ ወንድማማቾች ህይወት ከእጅ ወደ አፍ ከሚባል ኑሮ እንብዛም የዘለለ አልነበረም። ከዕለታት አንድ ቀን እንደተለመደው እነዚህ ገበሬዎች በዓመት የተሰጣቸውን እህል ለመሸጥ ወደ ገበያ ሄደው ሲመለሱ ከጌታቸው ቤት በራፍ ላይ ካለው ውድማ ላይ ተቀምጠው ስለ ኑሯቸውና ስለ መጪው ዕድላቸው ይጨዋወቱ ጀመር። ከእንግዲህ የኛ መጨረሻ ምንድነው? በአባታችን ቤት አንድም ቀን ሳያልፍልን
እንዲሁ በጥረትና በግረት አሳለፍን። ይኸው ዛሬም እዚህ ከመጣን በኋላ ያለው ሕይወታችን አልተለወጠም። ዛሬም ለስጋችን ዋስትና አጥተን በስጋት ነው የምንኖረው። አንድ ቀን ጌታችን ከቤቱ አስወጥቶ ቢያሰናብተን መጪው ዕጣ ፈንታችን እጅግ አስቸጋሪ መሆኑን አይቀርም አለ ከሁሉም ታላቅ የሆነው ገበሬ። ይህ የ40 ቀን ዕድላችን ነው። ከእንግዲህ በኋላስ እኛ በራሳችን እንኖር ብለን ብናስብስ የት እንደርሳለን? ተወኝ ባክህ፣ የፈጠረን አምላክ እሱ ያውቃል አለ ሁለተኛው ተስፋ በቆረጠ ስሜት። ሁለቱ ወንድማማች ገበሬዎች ይህንን ሲጨዋወቱ፣ አንደኛው ወንድማቸው ግን ምንም ሳይናገር ወንድሙ በጨዋታ መካከል ላይ ሆኖ በስንጥር ከወዲህ ወዲያ የሚያገላብጣትን አንድ ፍሬ ሽምብራ ይመለከታል። በኋላም እሱ በተነሳው ሐሳብ ትካዜ ውስጥ ሆኖ ሳያስበው ያችን አንድ ፍሬ ሽምብራ ከመሬት አንስቶ በእጁ ይይዛታል። ሦስቱ ወንድማማቾች ጊዜውን እየመሸ ስለመጣ በጊዜ ወደ ቤት ማደሪያቸው ለመግባት ከተቀመጡበት ተነሱ። ያችን አንድ ፍሬ ሽምብራ የያዘው ገበሬ ወደ ማደሪያው ሲገባ ያችን አንድ ፍሬ ሽምብራ ከቤቱ ጥግ ስር መሬት ላይ እንደ ቀልድ ጥሏት ገባ። ከወራት በኋላ ያቺ አንድ ፍሬ ሽምብራ አድጋ አፈራች። ገበሬውም ያን ጊዜ እንደ ቀልድ የጣላት ሽምብራ እዚህ መድረሷ አስገርሞት ያፈራችውን ቢፈለፍለው አንድ እፍኝ ፍሬ ሆኖ አገኘው። በሁኔታው እጅግ ተገርሞ ያንን አንድ እፍኝ ሽምብራ ከቤቱ ጓሮ ከሚገኘው ባዶ ቦታ ላይ ዘራው። ከወራት በኋላ አንድ ስልቻ ሽምብራ አገኘ። ይህንን በገዛ ጥረቱ ድካሙ ያገኘው አንድ ስልቻ ሽምብራ ለማንም ሳያሳይ ከቤቱ አስቀመጠው። በዚሁ ዓመት ምርት ታጭዶ ተሰብስቦና የሚወቃው ተወቅቶ ወደ ጎተራ ሲገባ የእነዚህ 3 ገበሬዎች ጌታ የሆነው ሰው 3ቱን ገበሬዎች ወደ እልፍኙ አስጠራቸው። እርግጥ ነው ለበርካታ ዓመታት እኔን ስታገለግሉኝ እንደኖራችሁ አውቃለሁ። ነገር ግን አሁን ልጆቼን የሚረዱ የልጅ ልጆቼ በእርሻ ሥራ ላይ ለማሰማራት አቅማቸው ስለደረሰ ተጨማሪ ሰራተኛ አልፈልግም። ስለዚህ ለዓመት የሚያበቃችሁን ቀለብ ሰፍሬ ላሰናብታችሁ ነው አላቸው። 3ቱ ወንድማማቾች ከገበሬው በሰሙት ነገር እጅግ ተደናገጡ። 3ቱ ምንም ባልተዘጋጁበት ወቅት ከጌታቸው ይህንን መሰሉን ውሳኔ በመስማታቸው እጅግ ተረበሹ። ይህ በሆነ በሳምንቱ ባለጸጋው ሰው እንዳሰበው 3ቱን ወንድማማቾች ገበሬዎች ለዓመት የሚሆናቸውን ቀለብ ሰጥቶ ከቤቱ አሰናበታቸው። 3ቱ ወንድማማቾች ገበሬዎች ጌታቸውን የሰጣቸውን ለዓመት የሚሆን ቀለብ ብቻ ይዘው ከጌታቸው ቤት ወጥተው ተሰደዱ። በኑሯቸውና በዕድላቸው ተስፋ ቆርጠው ቀድሞ ሲኖሩ ከነበረው ሀገር ርቀው ሰው ከማይኖርበት ስፍራ ላይ ጫካውን መንጥረው ሲያበቁ ለየራሳቸው የሚሆን አነስተኛ ቤት አራርቀው ሰርተው ተቀመጡ።